ሴቶችዬ ይሄ ስለ ጋብቻ ነው፣ ለእናንተ ምክር ነው። እሺ ጋብቻ ስትጋቡ እድሜያችሁ በተለይ 20 ዓመት 30 ዓመት 40 41 42 ቆንጆ እድሜ ነው። ይቅርታ ከዛ በላይ ያላችሁ መጥፎ ነው ለማለት አይደለም። ለትዳር ቆንጆ ወቅትና ጊዜ ሰዓት የሚባለው እነዚህ እድሜዎች ናቸው። ተጠቀሙበት። ይሄ ለሴቶች ነው፣ ወንዶችን አይመለከትም። በይቅርታ ከይቅርታ ጋር ነው። በጣም ነው የምወዳችሁ። ከዚህ እድሜ ካለፋችሁ ግን ከ45 50 ላይ ምናምን ካላችሁ ትዳር ሳይሆን ያው ጓደኝነት ነው የሚባለው። ብትጋቡም በሰርግም በምንም ደግሳችሁ ብትጋቡ ጓደኝነት በሉት፣ ወይንም ደግሞ የቤት ኪራይ አብራችሁ ተከራይታችሁ ከአንድ ሰው ጋር እንደምኖር በሉት። ስለዚህ ጊዜያችሁን ተጠቀሙበት። 30 ያላችሁ አላረጃችሁም። 41 42 ከሆናችሁ ጥሩ እድሜ ነው። 25 26 ብትሆኑ ብትችሉ ያ በጣም ቆንጆ ነው። እስከ 30 ያለው አሪፍ ነው። ከይቅርታ ጋር በቃ ለሴት ልጅ ያ ነው ብዬ እድሜ እንትን ማለት ሳይሆን ለእናንተ ይሄ ነው። ስለዚህ በዚህ ምክር ተጠቅማችሁ በቅርቡ ብዙ ሰርጎች ማየት እፈልጋለሁ። እንግዲህ ፖስቱ አሁን በእርግጥ እንትን አውቀው እንትን የሚሏችሁ አሉ፣ የሚያጥላሏችሁ፣ የሚያናንቋችሁ እድሜሽ ሄደ ምናምን እያሉ ሞራላችሁን የሚነኩ ሰዎች አሉ። ግን እነሱን ወደኋላ ትታችሁ በተቻላችሁ መጠን እድላችሁን ከአንድ ሰው ጋር ሆናችሁ ደግሞ ጊዜያችሁን እንትን የሚበላ ወንድ አለ። ጊዜያችሁን ዝም ብሎ የሚበላ ወይ ያገባሽ ወይ ቀለበት ያደርግሽ ወይ ያስረግዝሽ ዝም ብሎ አብሮሽ በቃ ደባል ሆኖ የሚኖር ወንድ አለ። ወጣትም ሆነሽ እንደሱ ደግሞ ጥሩ አይደለም። የሴት ልጅ እድሜ ይሄዳል። እኔ አልወድም እንደ የሴት ልጅ እድሜ ይሄዳል ምናምን ማለት፣ ግን ከምር ሴቶች እድሜያቸው ይሄዳል። እና እስኪ ምን ትላላችሁ በዚህ ላይ? እንዴት ናችሁ? ደህና ናችሁ? በጣም ነው የምወዳችሁ። ሰላም ልበላችሁ እግረ መንገዴንም ለምከራችሁም ላጫውታችሁም ብዬ ነው። ተናፍቃችኋል ውዶቼ። በያላችሁበት ሰላም ሁኑ።